ልዕልት ቤተክርስቲያን ያለችን በሰው የተመሰረተች ቤተክርስቲያን የለችንም። አምላክ የመሰረታት ቤተክርስቲያን ያለችን። እናንተ ደስ እንዲላችሁ ብለን ምን ተአምር የለም። እናንተ ደስ እንዲላችሁ ብለን የምንጥለው ገድል የለም። እንደው ፈርተን እንደው ተሸማቀን እንደው ተአምረ ማርያም ላይ ይሄዳል ብለን ቀፎን ምንተው የለም። ተአምሩን መነበቡን ይቀጥላል፣ ገድላትን መነበባቸውን ይቀጥላሉ። አሁን በሉተር የሚያፍር ፕሮቴስታንት መጥቷል። ይሄ ትልቅ ለውጥ ነው። በጆን ካልቪን የሚያፍር ፕሮቴስታንት መጥቷል። ይሄ ትልቅ ነገር ነው። ከቅርብ ጊዜያት ወዲህ አክራሪዋ ፕሮቴስታንት በነገረ ድነትና በነገረ ክርስቶስ ትምህርቷ ላይ ማፈር ጀምራለች። ይሄን ያልኩ ዝም ብዬ አይደለም። ድሮ ላይ ከኛ በላይ ነገረ ክርስቶስን የሚያውቅ የለም፣ ከኛ በላይ ነገረ ድነትን የሚያውቅ የለም እያሉ በማያውቀው ምዕመንና ባልተማረው ማህበረሰብ ላይ እየጮሁ ብዙዎችን ሲያስቱ ኖረዋል። አሁን እግዚአብሔር ይመስገን የምዕራቡ ዓለም ለራሳቸው ዓላማ ቢከፍቱትም ቤተክርስቲያን ግን በልጆቿና በመምህራኖቿ ፕላትፎርሙ በሚገባ የተቀደሰበት ዘመን ነው ብዬ አምናለሁ። ታዲያ ይሄ በሆነ ጊዜ የኛ ቀና የሆኑ መምህራንና ሰባኪያን ወይም በቤተክርስቲያን ጉዳይ ላይ ቅበተ እምነት የሚሰሩ ወንድሞች በነገረ ድነትና በነገረ ክርስቶስ ላይ እናውራ፣ በዚህ ጉዳይ ላይ እንወያይ ሲባል ደፍሮ የሚወያይ ፕሮቴስታንት፣ ደፍሮ የሚወያይ ሰባኪ ነኝ ባይ የለም። ስለዚህ እኛን ገድላትና ድርሳናትን እናስጥላለን ብላችሁ ይልቁንስ የእናንተን ትምህርት ጥላችሁታል። አሁን በሉተር የሚመካ ፕሮቴስታንት የለም፣ አሁን የለም በቃ። ስለዚህ እኛን አቡነ ተክለ ሃይማኖትን እናስጥላለን ብላችሁ ነበር፣ አልሆነላችሁም። ይልቁንስ እናንተ ሉተርን፣ ጆን ካልቪን አሽቀንጠራችሁ ጥላችሁልናል። እኛ የኢየሱስ እንጂ ሉተር አይደለንም እያላችሁ ሉተርን የማይቀበል አዲስ ትውልድ መጥቷል። ይሄ ትልቅ ለውጥ ነው። እኛን አቡነ ገብረ መንፈስ ቅዱስን እናስጥላለን ብላችሁ መታችሁ ሳታውቁት የእናንተን መምህራን አናውቃቸው እንዲህ ያለ ትምህርት አስተምሯል ሲባል ኧረ ከኛ ወገን አይደሉም እያላችሁ ስተወግዟቸው እያየን ነው። በጣም ትልቅ ለውጥ ነው። ሁለተኛው ደግሞ በጣም ትልቅ እየታየኝ ያለው ጥሩ ነገር እናንተ የእኛን ገድላትና ድርሳናት በተሳደባችሁ ባበሻቀጣችሁ ከተገለጸበት ከተጻፈበት አውድ ውጪ እንተረጉማለን እያላችሁ የእኛን ምዕመን እንበርዛለን ብላችሁ ስታስቡ ሳታውቁት የኛ የቤተ ክርስቲያን ምስጢሯ በደንብ እንዲገለጥ እያደረጋችሁ ነው። በዚሁ አጋጣሚ ገድላት ድርሳናትን ስለተቻችሁ ማንም ይፈራ ኦርቶዶክሳዊ የለም። በሚገባ ቤተ ክርስቲያን ለሁሉም የተዘጋጀ የተሰነደ ትምህርትና አስተምህሮ አላት። ይህን ስል ግን አንዳንዶች ደግሞ ምን ይላሉ? አይ የእናንተ መምህራን ወይም እናንተ እኮ በነገረ ድህነት ጉዳይ ላይ እናውራ ትላላችሁ እንጂ በገድላት ላይ ማውራት ትፈራላችሁ ይላል። ማንም ይፈራ የለም። ርቱዓንና እውነተኛ የሆኑ የቤተክርስቲያን መምህራን በዚህ ጉዳይ ላይ ችግር የለባቸውም። ነገር ግን በነገረ ድህነት ጉዳይ ላይ በነገረ ክርስቶስ ጉዳይ ላይ መጀመሪያ እንነጋገር፣ መጀመሪያ እንወያይ የሚባለው በሁለት ምክንያት ነው። አንድ ሰው መጀመሪያ በቤቱ ቅርጽና በቤቱ መሰራት ላይ ሳይስማማ የቤቱ ቀለም ምን ይሁን፣ ውስጠኛው ክፍል ላይ ስዕሉ የቱ ጋር ይሁን ብሎ አይነጋገርም። መጀመሪያ ቤት በተባለው በመሰረታዊው በነገረ ድነት ላይ ማውራት ስላለብን መጀመሪያ አንድ ሰው የቤቱን በር ሳያልፍ ወደ ውስጥ ሊገባ አይችልም። አማናዊ የድህነት በር የተባሉ ደግሞ የነገረ ድነት አስተምሮች አሉ። በክርስቶስ ጉዳይ ላይ ያልተግባባ ሰው እንዴት ብሎ በነገረ ማርያም ላይ ሊግባባ ይችላል? በክርስቶስ ጉዳይ ላይ ያልተግባባን የእናንተ ክርስቶስ ሌላ፣ የኛ ክርስቶስ ሌላ። የኛ ክርስቶስ በእውነት አምድ ላይ የተከላትን ቤተክርስቲያንን የመሰረታትን አምላክ ዘበአማን ብላ የምታምነው እውነተኛው አምላክ ነው። እናንተ የምትሰብኩት ክርስቶስ ደግሞ ዮሐንስ በራእዩ ላይ ሐሳብ እያለ ሲነግረን የነበረውን ነው። ስለዚህ በእኛና በእናንተ መካከል ልዩነት አለ። በክርስቶስ ጉዳይ ላይ ያልተግባባን ሰዎች ምን ብለን ነው በነገረ ክርስቶስ ላይ በነገረ ማርያም ላይ የምንግባባው? በክርስቶስ ጉዳይ ላይ ያልተግባባን ሰዎች በአቡነ ዘርአ ብሩክ ላይ ምን ብለን ነው የምንግባባው? በክርስቶስ ጉዳይ ላይ ያልተግባባን ሰዎች በእስትንፋሰ ክርስቶስ ላይ ምን ብለን ነው የምንግባባው? ሁለተኛ መጀመሪያ በመጽሐፍ ቅዱስ ላይ ሊወራ ውይይት ሊደረግ ይገባል የሚባለው በገድልና በድርሳናት ቤተክርስቲያን አፍራ አታውቅም፣ ወደፊትም ስትሰብከው ትኖራለች። ለምንድን ነው ከተባለ መጽሐፍ ቅዱስን ያልተረዳ መጽሐፍ ቅዱስ ላይ ያልተግባባ ሰው ገድላት ላይ ብሄድ ሊስማማ ስለማይችል ነው። ይሄ ማለት እንጂ ግን ገድላት ድርሳናትን ስለማንጠቀሙ አይደለም። እኛም ውስጥ ያሉ አንዳንድሞች ባለማወቅና ባለመረዳት አይ ገድላትና ድርሳናትን እኛ ለውይይት ለክርክር አንጠቀምም ሲባል ደግሞ ይሰማል። ይሄ ማለት ለእኛ የቅዱስ ቤተክርስቲያን በሚያስፈልጋት ሰዓት ሁሉ አይደለም ለሙግት ቀርቶ ጭራሽ ዋናው እኮ መጽሐፍ ቅዱስ በአካል ተተርጎሞ የምናገኘው እኮ በገድላት ውስጥ ነው። ይሄም በራሱ ደግሞ ቤተክርስቲያን አትቀበለው። ባይሆን ለሙግትና ለክርክር ግን ከእናንተ ጋር የማትቀርበው ለምንድን ነው ከተባለ እናንተ ይሄን ለመሸከም የሚችል አይምሮ ላይ ስላልደረሳችሁ ነው እንጂ ቤተክርስቲያን ባስፈለጋት ጊዜ ከፈለገች ገድለ ጊዮርጊስን ጠቅሳ ትንሣኤ ሙታንን ታስተምራለች። ከፈለገች ገድለ ተክለ ሃይማኖትን ጠቅሳ ሚስጥረ ቁርባንን ትጠቅሳለች። ማንም አይከለክላትም።
ገድላትና ድርሳናት እንዳው በትርጓሜያት ላይ የተጻፈውን የማብራሪያ ሐሳብ ድርሳናት ላይ ኮሜንታሪዎች ላይ የምናገኛቸውን በአካል ግዘፍ ይዞ የምናገኘው ገድላት ላይ ነው። ስለዚህ ይሄንንም ማስተሳሰብ ይዘን ነው እኛ የምንሄደው እንጂ በገድላትና በድርሳናት የትኛውም ኦርቶዶክሳዊት ቤተክርስቲያን አታፍርምም አፍራም አታውቅም። ገድላት ይሰበካሉ። ገድላት እንደየቦታው እንዳስፈላጊነቱ ቦታ ላይ ለክርክርም ለሙግትም ትጠቀምበታለች፣ ተጠቅማም ታውቃለች። ሶስተኛ ደግሞ ቤተክርስቲያን አስፈላጊ የሆኑ ዶክትሪን ትምህርቶችን ጭምር ከዛ ጠቅሳ ጭምር ታስተምራለች። ስለዚህ እናንተ የእኛን ገድል እናስጠላለን፣ የእኛን ታምር እናስጠላለን ብላችሁ ሳታውቁት ደፍራችሁ በነገረ ድነትና በነገረ ክርስቶስ ጉዳይ ላይ መወያየት የማትችሉበት አቅም ላይ ደርሳችኋል። የዘንድሮው አክራሪው ፕሮቴስታንት ነጥብ ጥሏል። በቃ በነገረ ድነት ማውራት አይችልም፣ በነገረ ክርስቶስ ማውራት አይችልም። መከራከር ይፈልጋሉ ግን አይችሉም። ምን ያድርጉ? ምክንያቱም ሶላ ፊዴ መጽሐፍ ቅዱስ ውስጥ የለም። ሶላ ስክሪፕቸር መጽሐፍ ቅዱስ ውስጥ የለም። ሶላ ግራሺያ መጽሐፍ ቅዱስ ውስጥ የለም። ሶላ ዲዮ ግሎሪያ መጽሐፍ ቅዱስ ውስጥ የለም። አምስቱ ሶሎች መጽሐፍ ቅዱስ የለም። ስለዚህ እኛን ገድል እናስጠላለን ብላችሁ ማሳደዱን ተውትና ነገረ ድነት ላይ እናውራ፣ ነገረ ክርስቶስ ላይ እናውራ፣ ነገረ መጽሐፍ ቅዱስ ላይ እናውራ። ከዛ በኋላ ሌላው ይደርሳል እንጂ በብሽሽቅ ስሜት፣ በንትርክ ስሜት ብጣቂ ገንዘብ እየወረወራችሁ ስዕል በማስቀደድ የምታቆሙት አምልኮ የለም። እንኳን እናንተን ስንቱን ርዝራዥ ብናኝ መናፍቅ ጠርጋ ያስወጣች ቤተክርስቲያን ናት። ቅዳሴው ይቀጥላል፣ ሰዓታቱ ይቀጥላል፣ ኪዳኑ ይቀጥላል። ትናንትም ገድለ ተክለ ሃይማኖት ይነበባል፣ ዛሬም ይነበባል፣ ነገም ይነበባል። ይልቅስ እናንተ ግን ትምህርታችሁን ጥላችሁታል ማለት ነው። ኦርቶዶክሳውያን መምህራን ወንድሞቻችን በያላችሁበት መድኃኔዓለም ይጠብቃችሁ፣ ጸጋችሁን ያብዛልን። ወስብሐት ለእግዚአብሔር አሜን። ማንኛውም እኔ ስዕላቶቻችን ላይ ጥቂት ልሂድና ከዛ ደግሞ ከስግደት ጋር ከዕጣን ጋር የተያዙ ነገሮችን ላንሳ እና ደግሞ ወደኋላ ደግሞ ሄጄ የኤርሊ ቸርች ፋዘርስ ደግሞ ያሉትን ደግሞ ጥቂት ነገሮች ጊዜ ካለኝ ያነሳለሁ። ግን ዲያቆን ዘማርያም ስላነሱት ምንም ችግር የለውም። ኦኬ፣ አሁን ቴዲ አሁን ኦነስት ሆነ ነው የምናወራው። አንድ ሰው ይህን ስዕል ሲያይ ጣዖት ነው የሚታየው። አሁን ይህን ስዕል አንድ ሰው ጣዖት ነው መጣት ይችላል? ይህን ስዕል አይቶ ይህን ስዕል ፊት ለፊቱ አድርጎ መጸለዩ፣ ይህን ስዕል ፊት ለፊቱ አድርጎ መጽሐፍ ቅዱስን በስዕል መልኩ ማስተማሩ፣ ለስዕሉ ሳይሆን ለስዕሉ ባለቤት የሚገባውን ክብር መስጠቱ፣ ይህን ስዕል አንድ ሰው ሲያይ እንደዚህ አይነት ጣዖት አለ? ሲጀመር በራሱ ጣዖትና ስዕላት መጀመሪያ ልዩነቱን ማወቅ አለብን ብዬ አምናለሁ። ጣዖታት ናቸው፣ አለቀ። ፔሪድ። የሚወክሉት ተወካይ የላቸውም። ለምሳሌ ዳጎን ነው፣ አለቀ። ዳጎን ነው። ስዕላት ግን ወካይ ናቸው፣ አድራሻ አላቸው። ለምሳሌ ይሄን ስዕል ስናይ ምኑ ነው ወካይነቱ? የክርስቶስን መስቀሉን፣ ግርፋቱን፣ ሕማሙን፣ እቺ ፀሐይ መጨለሟን እዚህ ጋር ይታያል አይደል? ቴዲ የራስ ቅል ይታያል። እዚህ ጋር ደግሞ በጎን ጦሩ ሲወጋ አለ። እዚህ ጋር ሰፍነግ ይሰጡታል። እዚህ ጋር እናቱ አለች፣ ዮሐንስ አለ። ቤተክርስቲያናችን ይህን ስዕል ለጸሎት ጠቀማለች። ከየት አመጣችሁ ግን? ዝም ብላ ደስ ስላላት አይደለም። ይህንን ስዕል ቃል በቃል የት ላይ እናገኘዋለን መሰለ? የዮሐንስ ወንጌል ላይ ቶሎ ስዕላቶቻችን ላሳይ ብዬ ነው። የዮሐንስ ወንጌል ምዕራፍ 19 ላይ እናገኘዋለን። እዚህ ስዕል ታሪክ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 19 ይኸው። ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ እናቱ፣ የእናቱም እህት፣ የቀሎጳ ሚስት ማርያም፣ መቅደላዊት ማርያምን ቆሙ ነበር። ኢየሱስ እናቱን ይወድ የነበረው ደቀ መዝሙር በአጠገቡ ቆማ ጊዜ እናቱን አንቺ ሴት ነው ልጅሽ አላት። ከዚህ በኋላ ደቀ መዝሙሩ እናትን ነው ብሎ ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እርሱንም ሆምጣጤውን በሰፍነግ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። አየው። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የመዘጋጀት ቀን ስለነበር ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹ መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለ በመጡ ጊዜ እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። አዩት ሄዴ። አሁን ይሄን ስዕል ያየ ሰው ይሄንን ወንጌል ይማርበታል፣ የክርስቶስን ሕማም ያስብበታል ማለት ነው። አሁን ያልኩት ጠቅላላ እዚህ ስዕል ያለ በመስቀሉ ስር የነበሩት ይሄው ሰፍነግ፣ ይሄው ጦሩ። ታዲያ ይሄ ከየት መጣ? እኔ አንድ ፕሮቴስታንት ወንድማችን
ይኸው ኦርቶዶክሳውያን ሰይጣን አምላኪ ናቸው ብሎ ይሄን ስዕል ገልጦ ይሄን የራስ ቅል ሲያሳይቼ በጣም ነው የሳኩት። ይሄ ራስ ቅል ዝም ብሎ የተሰራ ነው አይደለም። ወደ መጽሐፍ ቅዱስ እንምጣ። ማርቆስ ወንጌል ላይ እንዲህ ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ ማርቆስ ወንጌል ምዕራፍ 15 ቁጥር 22 እንዲህ ይላል። ምን ይላል? አንድ መንገድም አልፈውም የአሌክሳንድሮስ የሮፋስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደተባለ ስፍራ ወሰዱት ይላል። አዩት። ይሄንን የራስ ቅል ስፍራ በዛ ከፍ ባለው በጎልጎታ የራስ ቅል ቦታ በሚሏት ጌታ እንደሰቀሉት ለማሳየት የራስ ቅል እዚህ ጋር ተቀመጠ ማለት ነው። አሁን ይሄን ሰው እንዴት ጣዖት ብሎ ይጠራል? ጌታን እኮ እንደመሳደብ ነው። ባይዘው ወንጌልን እንደመሳደብ ነው፣ ጌታንም እንደመሳደብ ነው። ኦኬ ጣዖት አይደለም ይሄ። ሰዎች ከጭፍን ጥላቻ ወጥተው ከሆነ ቦክስ ወጥተው ከሆነ ከታጠሩበት የውሸት ነገር ወጥተው እውነት ልባቸው ንጹህ ካደረጉት ወንጌል የምናስተምርበት ወንጌል የምናስተምር ብቻ አይደለም። በዚህ ስዕል ፊት ጸሎት እናቀርባለን። ለማን? ለስዕሉ ለቀለሙ አይደለም። ይሄ ክርስቶስ ስዕል አይደለም። ይልቁንም ለስዕሉ ባለቤት። ለምሳሌ እናቱን የሚወድ ሰው ፎቶ ካለው የእናቱ ፎቶ ለፎቶ አይደለም እኮ አይደለም የሚያነበው ናፍቆቱን የሚገልጸው የሚስመው እኮ ፎቶን አይደለም፣ ከለሩን አይደለም፣ ፒክስሎቹን አይደለም፣ ማርጂኖቹን አይደለም። ይልቁንም ምኑን ነው? ፍቅሩን እየገለጸ ነው ለፎቶ ባለቤት። ኦኬ። ስለዚህ ይሄን መጽሐፍ ቅዱሳዊ መነሻዎቻችን ሁሉ መጽሐፍ ቅዱሳዊ እንደሆነ እንድታውቁ ነው። ይሄ ደግሞ ያው ፀሐይ መጨለሟን ለማሳየት ነው። እሺ፣ እዚህ ጋር ደግሞ በጣም ደግሞ ሌላም ልጨምር። እንዲሁ አንድ ፕሮቴስታንት ወንድሞቻችን ይሄን ስዕል በቤታቸው ለጥፈው ይሄ ኦርቶዶክሳውያን መስቀል ይዘገዝቃሉ፣ መስቀል ዘግዝቀው መስቀል ይጠላሉ ብለው አንድ ሰሞን ሄዱብን እና እኔ ስቅ ነበረ። ለምንድን ነው የሳኩት? ያ ሰው እንግዲህ ኦርቶዶክስ ነበርኩ እያለ አውቃታለሁ የሚል ሰው ነው። እና እውነት ይሄ መስቀል የተዘገዘቀው መስቀልን ጠልተን ነው? መስቀል እየዘገዘቅን ነው? አይደለም። ጳውሎስ ጎራዴ መያዙ ይሄ ጴጥሮስ ነው። ጴጥሮስ ወጳውሎስ ይላል። ያው እዚህ ጋር ጴጥሮስ ወጳውሎስ ይላል። ያታችሁት ከሆነ ጴጥሮስ ይሄን የያዘበት ምክንያት ምንድን ነው? እዚህ ጋር ቁልፍ ይታያል። ቴዲዬ ቁልፍ ይዟል አይደለ? አንተ ጴጥሮስ ነው የሚለው ማለት ነው። ማቴዎስ ወንጌል ላይ ያለው የሰማይ መክፈቻ ቁልፍ ሰጣለሁ፣ እናንተ ያሰራችሁ የታሰረ ይሆናል፣ እናንተ የፈታችሁ የተፈታ ይሆናል የሚለው ለማሳየት ስልጣነ ሰማያዊን ለመያዙን ለማሳየት ቁልፍ። ኦኬ። ይሄ ደግሞ ተዘግዝቆ ያለው ደግሞ ለምንድን ነው? ቅዱስ ጴጥሮስ በመጨረሻው ጊዜ ሰማዕትነት ሲቀበል እንደ ጌታዬ ቀጥ አድርጋችሁ አትስቀሉኝ፣ ይልቁንም ዘግዝቃችሁ ስቀሉኝ፣ እኔ እንደ ጌታዬ ቀጥ ተደርጌ ልሰቀል አይገባኝም ብለው የራሱን መስቀል አሸክመው ዘግዝቀው እንደሰቀሉት ለማሳየት ሰማዕትን የተቀበለው በዚህ ነው ለማሳየት ይኸው መጽሐፍ ቅዱሱ ይሄንን በዮሐንስ ወንጌል ላይ እንዲህ ብሎ ያስቀምጠዋል። የዮሐንስ ወንጌል ላይ ምን ብሎ ያስቀምጠዋል? እንየውሱና የዮሐንስ ወንጌል ላይ አንተ ግን ወዳልፈለከው ትሄዳለህ፣ በሸመገል ጊዜ ወዳልፈለከው ቦታ ይወስዱሃል እያለ ይሄንን ክፍል ያነሳል። ቶሎ ደቂቃ ልጠቀም፣ እንዲሁም እናንተ ምዕራፉን ገብታችሁ አንብቡት። ለማንኛውም ይሄ ነው። ቅዱስ ጳውሎስ ደግሞ ጎራዴ ያዘበት ምክንያት ወይ ደግሞ እዚህ ጋር የምታየው ምክንያት ምንድነው? ሰማዕትነት የተቀበለው ራሱን ቆርጠውት ነው። ራሱን ቆርጠውት ሰማዕትነት ስለተቀበለ ይሄ መልእክታቱን ለመጻፉ ለማስተማሩ፣ ይኸው ደግሞ አንገቱን በሰማዕትነት ተቀልቶ ለማለፉ ደግሞ ይሄ ቤተክርስቲያናችን ቅዱስ ሰማዕትነት የተቀበሉትን አባቶቻችን ሰማዕትነት የተቀበሉበትን ነገር ይዛ ታስቀምጣለች። ይሄ ምን ይሆናል? መማሪያ፣ ለክርስቶስ የተከፈለ ዋጋ፣ ለክርስቶስ ፍቅር የተደረገ ሰማዕትነት እንደሆነ በስዕሏ ለትውልድ ሁሉ ታስተምራለች። ኦኬ፣ በጣም ጥሩ። በዚህ ክብሩን የሚገልጠው ማን ነው? ክርስቶስ ነው። በአሁን ምን ነገርኩ? የክርስቶስ ስለ ክርስቶስ ፍቅር ስለ ክርስቶስ አምላክነት ሲመሰክሩ ሰማዕትነት ተቀበሉ ብዬ ሰበኩ። አየህ፣ ክርስቶስን በዚህ ስዕል ምክንያት ክርስቶስን አምላክነቱን፣ ገናንነቱን፣ ፍቅሩ አንገትን የሚያስቆርጥ ፍቅሩ ዘግዝቆ የሚያስቸነክር መሆኑን ሁሉ ሰበክንበት። ኦኬ፣ እንቀጥል። ይሄ ደግሞ የሥላሴ ነው። ይሄ ደግሞ የሥላሴ ነው። እዚህ ጋር ብዙ ጊዜ አሁንም ወንድሞቻችን ፕሮቴስታንት ወንድሞቻችን ሶስት ሽማግሌዎች እያሉ የሚቀልዱበት ማለት